መገዳደል ሰልችቶናል። በቋንቋ መለያየት ሰልችቶናል። እኔ ወንዱ እኔ ጀግና ማለት ሰልችቶናል። የጎበዝ አለቃ በየመንደሩ ሰልችቶናል። ወገኔ አዲስ ነገር ናፍቀናል። ኢትዮጵያ አዲስ ነገር ናፍቃለች። ያ የቀደመው መረዳዳት፣ ያ የቀደመውን አፈር ልብላል ማለት ናፍቃለች። ቤተ ክርስቲያናችንን እርቃኗን ለማስቀረት ክብሯን ለማሳነስ እንደ መድኃኔዓለም መልሰው ሊሰቅሏት በማያምኑ ሰዎች ህብረት አድርገው የሚንቀሳቀሱ አሉ። ዛሬም ቤተ ክርስቲያን አፏ ታስራለች። ዛሬም ሀገራችን አፏ ታስራለች። ለማበድም እኮ ጊዜ ያስፈልጋል ወገኖቼ። አሁን ግን ሁሉም አብደዋል። ሁላችንም አብደናል። ቀድሞ ያበዱት ድሮ ለእብድ ይታዘን ነበረ። አሁን ግን ለእብድም ይቀናል። ለምን? በጥሩ በደና ጊዜ ያበደ ሰው ቢያንስ ከንፈር የሚመጥለት ሰው አግኝተዋል። አሁን እኮ ማንም ዞር ብሎ አይመብድን። ማንም ለምን? እኔም አብጃለሁ ስለሚል ሁላችን አብደናል። ቅድሚያ የምንመካው በጉልበት ነው። ቅድሚያ የምንመካው በስልጣን ነው። ቅድሚያ የምንመካው በገንዘብ ነው። እግዚአብሔር ዘቅዝቆ ባዶ ሲያደርግ ጌታ ሆይ ትላለህ። ራሳቸውን አሳልፈው የሚሰጡ አባቶች እንደነ አቡነ ጴጥሮስ ታላቁ ሰማዕት እንኳን ህዝቡን መሪቷን የረገሙ እንዲህ አይነት አባቶች ናፍቃለች ቤተ ክርስቲያን። አዲስ ነገር ማየት። ህይወታችን ጨለማ ተውጧል። በጨለማ ውስጥ ነው ያለነው። ስለ ጨለመብን ነው ወገኖቼ መፍትሄ ያጣ ነው። ከሊቅ እስከ ደቂቅ ጨለማ ውስጥ ነው ያለነው። በፑል ቤት አይደለም፣ በጆንተኒ ቤት አይደለም፣ በመለኪያ ቤት አይደለም፣ በጃምቦ ቤት አይደለም፣ በረከቦት ስራ አይደለም፣ በቃልቻ ቤት አይደለም፣ በመንደር በመሰብሰብ አይደለም። መልስ የሚገኘው በአዳራሽ በመሰብሰብ አይደለም። ተዋጠሌ ማተዋጠሌ። ዛሬስ ቅዱሳን መላእክትን የሚነቅፉ ቅዱሳን መላእክትን አላስፈላጊ ቃላት የሚናገሩ ሰዎች እንዴት እግዚአብሔር ይጨክንባቸው ይሆን? በቤተ መንግስት የሚቆመው፣ በቤተ ክህነት የሚቆመው፣ በመኳንንት ቤት የሚቆመው ሰው አይደለም እኛ የምንጠራው፣ በማፊት የሚቆመው ያበርነው። መከራው እየበዛ የመጣብን ለምንድን ነው? ከመከራ መከራ፣ ከስቃይ ስቃይ፣ ከጭንቀት ወደ ጭንቀት፣ በኑሮ ፍቅር በማጣት በመገፋፋት በመጨካከል በመገዳደል በመፈነቃቀል ለምንድን ነው የበዛብን? ለምን ይሆን? አጉረምራሚ ትውልድ ስላለ ነው። ዛሬም ቀሚሱ የኛ ነው። ቀሚሱ ካባው ቆቡ የኛ ነው። ንግግራቸው ግን የዲያብሎስን ቃል የሚናገሩ ብዙ በሶሻል ሚዲያ ዘመቻ ተነስተዋል። ቤተክርስቲያን ላይ የኢትዮጵያን ጠላት አንደበታቸው ይለጉምልን። የቤተ ክርስቲያናችን ጠላቶቻችንን አንደበታቸውን አረ ይለጉምልን። እንዴት ዋላችሁ? አሜን። እግዚአብሔር አምላክ እቺን ጊዜ እቺን ሰዓት ስለሰጠን ስለማይነገር ስጦታው ስም የተመሰገነ ይሁንልን። ደከማችሁ አይደል? እውነት ነው። ሰውነታችን ሻማ ሆኗል። ፀሐይ ሲነካን ካቲካላ እንደጠጣ ሰው ያጥለለውለናል።
አቅም አጥተናል። ስለዚህ ጥግ ጥግ ባትይዙ አይደንቅም። ሰው ሲወዛወዝ ጤነኛ ይመስላል። ብዙ ሰው ብል በልቶታል። ምን በልቶታል? ብል። ልብስ ሲያዩት ልብሱ ያለ ይመስላል፣ ግን ብል በልቶ ጨርሶታል። ብዙዎቻችን ውስጣችን ብል ተበልተናል። በአሳብ በችግር የምንበላው ሁሉ ቀደም ባለው ጊዜ ወደ ሰውነት ነበረ። አሁን የምንበላው እንደገና በአሳብ በጭንቀት ይተናል። ወደ ሰውነት ከመሄድ ይልቅ እያደር መክሳት እያደር ጤና ማጣት ሆኗልና የጤናው ባለቤት የበረከቱ ባለቤት የሰላሙ ንጉሥ መድኃኔ ዓለም የሰላሙ ዳኛ ወደ ቤታችሁ ይግባ፣ ወደ ቤታችሁ ይግባ፣ ወደ ቤታችሁ ይግባ። የትምህርታችን ርዕስ የሚሆነው እንደ እግዚአብሔር ፍቃድ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ያለው ኃይለ ቃል መልአኩ መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ርዕሳችን እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ማንኛ አለ? በማፊት የሚቆመው በማፊት የሚቆመው ሁላችሁም ተናገሩ። በማፊት የሚቆመው ሁላችን የመጣ ነው። ልንማጸን የመጣ ነው። ደጅ ልንጠና የመጣ ነው። እጅ መንሻ ልንሰጥ የመጣ ነው። በማፊት የሚቆመውን ነው። በማፊት የሚቆመውን ነው። ተሳስተናል እንዴ? አልተሳሳትንም። መጽሐፍ ቅዱስ ነው የሚናገረው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው። ገብርኤል ነኝ። ይህ በእግዚአብሔር ፊት የሚቆመውን ታላቁን ገናና መልአክ እሳታዊ መልአክ ልንማጸን ልንወርቅ ልንነሳን የመጣ ነው። ለሌላ ምንም ዓላማ አልመጣንም። ይህ መልአክ ታሪክ ቀያሪ ነው። የመጀመሪያው ወንጌል ሰባኪው። ለዚህ ነው ብዙዎች መጋቢ አዲስ ይሉታል። ቀድሞ ወንጌል የሰበከ ድንግል በድንግልና ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች እያለ ኢሳይያስ ቢናገርም ቀድሞ ብስራትን ያበሰረው ቅዱስ ገብርኤል ነው። ዘካርያስን ታሪኩን እንቆቅልሹን የፈታለት ይህ ቅዱስ ገብርኤል ነው። ይህን የተናገረው ለካህኑ ዘካርያስ ነው። ቃሉን ትንሽ ከፍ ብለን እናየዋለን። ዘካርያስም መልአኩን ሽማግሌ ነኝ አለው። ወይም ወደ ኋላ ከፍ በትንሽ ወደ ኋላ ልመለስላችሁ። ደስታና ተድላ ይሆንልሃል፣ በመወለዱም ብዙ ሰዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል። የወይን ጠጅ የሚያሰክር መጠጥ አይጠጣም። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ሞልቶበታልና። ዘካርያስ ለብዙዎች መስዋዕት እያቀረበ በቤተ መቅደስ የሰዎችን ልመና የሰዎችን መስዋዕት እንዲያቀርብ ዘወትር ይተጋል በቤተ መቅደስ። ነገር ግን በሱና በኤልሳቤጥ በኩል ያልተፈታ እንቆቅልሽ በቤታቸው ሐዘን ነበረ። ምን ነበረ? ሐዘን፣ ጭንቅ ነበረ። ጭንቀቱ አላፊ ጠፊ የሆነውን ሀብትና ንብረት በመመኘት ሳይሆን፣ እህል አልበረከተልኝም ሳይሆን፣ የምለብሰው ልብስ አለቀ ሳይሆን፣ የነሱ እንቆቅልሽ የነሱ ጭንቀት የሚሰሩትን መልካም ስራ ተተኪ ልጅ ይፈልጉ ነበር። እኛ አረጀን። እኛ ስናረጅ ወደ መቃብር ስንሄድ ማን ነው ይሄንን የተቀደሰ ስራ ይዞ የሚቀጥል እያሉ ሁሌ ያዝናሉ። ኤልሳቤጥም በብቻዋ ታዝናለች። ዘካርያስም ለብቻው ያዝናል። ግን ለባለቤቷ አይነግራትም። ለምን? በእንቅርት ላይ ጆሮ ደግፍ እንዳይሆንባት፣ እኔ ራሴ እንደገና መከራ እንዳንነግራት፣ በፈጣሪ ላይ እንዳታጉረመርም እያለ እኔ የቤተ መቅደሱ